ዛሬ የምናወራው ስለ ተራ መኪና አይደለም፣ ስለ ምድራዊ መንኮራኩሮች እንጂ። ውድ ቤተሰቦቻችን እንዴት ሰንብታችኋል? ታዲያ ዓለማችን ላይ እጅግ ቅንጡ ተብሎ ስለተሰየሙት መኪናዎች ምን ያህል ያውቃሉ? ዛሬ ስለሱ ልናወራችሁ ነው የመጣነው። ዋጋቸው እጅግ በጣም ያስገርማል። እነማን እንደገዙትም የምናወራችሁ ይሆናል። ታዲያ ላይክ እና ሰብስክራይብ ያደርጋችሁ እስከ መጨረሻው ድረስ እንድትከታተሉ ጋበዝናችሁ። ታዲያ ውድ ቤተሰቦቻችን በአምስተኛ ደረጃ ያስቀምጥነው ቡጋቲ ሽሮን ሱፐር ስፖርት ይሰኛል። ይህ ታዲያ በ3.9 ሚሊዮን ዶላር ነው የሚሸጠው። ይህን መኪና የፍጥነት ንጉስ ነው። በሰዓት ብቻ 490 ኪሎ ሜትር ባለ የሚጓዝ አቅም አለው። በዓለም ላይ የተሰሩ 30 መኪናዎች ብቻ ሲሆኑ ታዲያ አንዱ የዚህ መኪና ባለቤት ክሪስቲያኖ ሮናልዶ ነው። ከክሪስቲያኖ ቀጥሎ ታዲያ እንግዲህ ሌሎች 29 ሰዎች ብቻ ይህን መኪና ይነዱታል ማለት ነው እንደሆኑ። ታዲያ ውድ ቤተሰቦቻችን መኪና ውስጡ ያለው ሞተር እጅግ ጉልበተኛ ከመሆኑ የተነሳ እንደ ጄት ነው የሚቆጠረው። በአራተኛ ደረጃ ላይ ያስቀመጥነው ፓንጋኒ ጓራቱ ኮሎሬ ይባላል። ታዲያ ይህንን መኪና ጣሊያኖች ሰርተውታል። ዋጋውም እስከ 6.7 ሚሊዮን ዶላር ድረስ ያስወጣል። ጣሊያኖች በጥበብ ሰርተውታል። ታዲያ ይህ መኪናም ለጣሊያኖች አየር ኃይል ክብር ተብሎ የተሰራ ሲሆን መኪና ውስጥ ያሉት ቁሳቁሶች ከተፈጥሮ ምርምር ማቴሪያሎች የተሰሩ ናቸው። በዓለማችን ላይ ታዲያ እነዚህ መኪኖች 3 ፍሬ ብቻ ሲሆኑ ይህም ታዲያ በጣሊያን ሀገር ብቻ የሚገኝ መኪና ነው። በሶስተኛ ደረጃ ላይ ያስቀመጥነው ቡጋቲ ሴንቶ ዲኤች ይሰኛል። ታዲያ ውድ ቤተሰቦቻችን ይህ መኪና የቡጋቲ ኩባንያ 110ኛ ዓመቱን ለማክበር የሰራው ልዩ ህትመት ነው። ሮናልዶ ይህንን መኪና ለመግዛት ረጅም ጊዜ ጠብቋል። መኪናው ከ0 እስከ 1000 ኪሎ ሜትር በፍጥነት ለመድረስ የሚፈጅበት ጊዜ 2.4 ሴኮንዶች ብቻ ናቸው። ታዲያ የዚህ መኪና ዋጋ 9 ሚሊዮን ዶላር ነው። ውድ ቤተሰቦቻችን ታዲያ በዛሬው ቪዲዮአችን ሁለተኛ ደረጃ ላይ ያስቀመጥነው ፓንጋኒ ዞንዳ ባርኬታ ይሰኛል። ይህን መኪና ለመግዛት ታዲያ ውድ ቤተሰቦቻችን 17.5 ሚሊዮን ዶላር ያስፈልጋል። ታዲያ ይህ ቅንጡ መኪና ጣራ የለውም። የመኪናው መስታወት በጣም አጭር ከመሆኑ የተነሳ ልዩ ዲዛይን አለው።
የዚህ መኪና ባለቤት መሆን የሚችሉት እጅግ ጥቂት ቢሊዮነሮች ብቻ ናቸው። ምክንያቱም ዋጋው 17 ሚሊዮን ዶላሮችን ፈሰስ ማድረግ ስለሚያስፈልግ ብቻ ነው። በአንደኛ ደረጃ ላይ ያስቀመጥነው ውድ ቤተሰቦቻችን ሮልስ ሮይስ ይሰኛል። ይህ መኪና ታዲያ 28 ሚሊዮን ዶላር ይሸጣል። የዓለማችን ቁጥር 1 ውድ መኪና ሲሆን ይህ መኪና እንደ መኪና ሳይሆን እንደ ውድ ጀልባ ይቆጠራል። በስተጀርባ በሩ ሲከፈት የራሱ የሆነ ውድ ጃንጥላ አለው። እንዲሁም ወንበሮችና ቀዝቃዛ መጠጦች የሚቀመጡበት ፍሪጅ አለው። ይህን መኪና የገዙ ታዋቂ ጥንዶች ጃዚ እና ቢዮንሴ እንደሆኑ ይነገርላቸዋል። ታዲያ ውድ ቤተሰቦቻችን እንግዲህ ይህንን መኪና ለመግዛት ብቻ 28 ሚሊዮን ዶላሮችን ፈሰስ ማድረግ ያስፈልጋል። እጅግ በጣም ብዙ ብር ነው። ታዲያ እነዚህ መኪናዎች እጅግ ውብና ውድ ናቸው። ነገር ግን መንካትም ሆነ መንዳት አይቻልም። ምክንያቱም ዋጋው እንደምትመለከቱት ነው። ውድ ቤተሰቦቻችን ለዛሬው የነበረን ፕሮግራም ይህን ይመስል ነበር። ከወደዳችሁ ታዲያ ላይክ እና ሰብስክራይብ ማድረግ አትርሱ። የወደዳችሁትን መኪና ኮሜንት ሴክሽን ላይ ብታስቀምጡልን ደስ ይለናል። ቸር ሰንብቱልን።